ስለ ላንድ ሎው እናወራለን። ላንድ ሎው የመሬት ህጎች። መሬት የከተማ መሬትና የገጠር መሬት ተብሎ ይከፈላሉ። የከተማ መሬት ሊዝ በሊዝ ይገኛሉ። የገጠር መሬት ደግሞ በወርስም በተለያዩ ነገሮች ልታገኛች ትችላለች። መሬት መሸጥ መለወጥ አይቻልም የሚለው የመጠቀም መብት ብቻ ነው ያለ። ይህን የመጠቀም መብት በወርስ ከምታገኙ ከሆነ ወርስ እንዴት ይተላለፋል ሚሊዮን ሃይላይቱን ነው የምናሳያችሁ። ውርስ በተለያዩ ሜቶዶች ልታገኙ ነው። ግን ለምሳሌ ልጅ የውርስ ሂደቶች ናቸው። ኢንሄሪታንስ ማለት ጄኔቲክስ እንትኖች። ውርስ ማለት ኢንሄሪታንሱ ልጅ፣ ባል ወይም ሚስት፣ ወላጅ፣ ወንድም፣ እህት፣ ሌሎችም ዘመዶች እስከ 7 ቤት ያሉት እንግዲህ እስከ 7 ቤት ያሉ ዘመዶች ሊወርሱ ይችላሉ። እነዛ የሚወርሱ የራሳቸው ቅደም ተከተሎች። ለምሳሌ ልጅ ካለ ሌላው እዛ በታች ያለው ነገር የምዛ በላይ ያለው ነገር ላይወርሱ ይችላሉ። ልጅ ከሌለው ወይም እናት አባት እህት ወንድም ከሌለው እያለ ወደ አክስት ወደ አጎት ወደ 7 ቤት መሄድ ያወራረስ የራሱ ህግ አለው። እሱን አንድ ባንድ ነው ያለን። አሁን የሚወርሱት መንገዶች ናቸው። የከተማ መሬት አሁን አንድ የሆነ መሬት ለመንግስትም መንግስት ሊቀማ ይችላል። ነው መሬት በከተማ የሚቀማበት ለህዝብ ጥቅም ሲባል ነው እንጂ ዝም ብሎ መቀመጥ አይችልም። ለህዝብ ጥቅም ሲባል ከህዝብ ላይ መሬት ሊወስድ ይችላል መንግስት። ለምሳሌ ለመንገድ ስራ፣ ለተለያዩ ኤክስፕሎሬሽን ኢንፍራስትራክቸሮች ሊያነሳ ይችላል ማለት ነው። እንደዚህ እያለ የውርስ ሂደቶችን እናያለን አንድ ባንድ። አሁን ሃይላይት ነው። የሚቀጥለው ቪዲዮ ሙሉን አንድ ባንድ ሰርተን የመሬት ህግን እንዴት እንደሚከተል የመሬት የገጠር መሬት ምንድነው፣ የከተማ መሬት ምንድነው እናሳያቸዋለን ማለት ነው።